ከጥንት ጀምሮ እስከ ዛሬ ድረስ ዘረኝነት የሰው ልጆች ፈተና ነው። ዘረኝነት ለቤተ ክርስቲያን ፈተና ነው። ዘረኝነት ለምትሰሩበት መስሪያ ቤት ፈተና ነው። ነገረ መስቀሉን እያሰበ በሚያለቅስ ሰው ማቀናለው። ለኔ ብለ ደማ ቆሰልክ ሞትክ ብሎ ይው ቀራሪዮ ላይ የተሰራለትን ስራ እያሰበ በሚያለቅስ ሰው ማቀናለው። በራችን ተዘግቷል፣ ልባችን ቆሽሿል፣ ተዘግቷል። የተዘጋው በራችን ላይ ግን እግዚአብሔር ከማንኳኳት አላቆመም። እንዴት ያለ ትዕግስት ነው! አቤት እንዴት አይነት የጭንቀት ሌሊት እያሳለፋችሁ እንደምታድሩ ታውቁታላችሁ። ስንገላበጥ እንደምናደር አካላችን ፍራሽ ላይ፣ እኛ ግን ሌላ ቦታ ሰላማተን በረከታተን። ንስሐችሁን ለአንድ ካህን ትናገራላችሁ፣ ቄሱ ለጓደኛው ይናገራል። ዛሬ እኔ ጋር የመጣችሁ ወይዘሮ ገሌ ታውቃታለህ፣ እንደዚህ እኮ ነው ይነግራኝ ሄደች ብሎ ያውቃል? ሰምታችሁ ታውቃላችሁ? እናንተ ናችሁ እንጂ እኛ ጋር አንድ ነገር ብታዩ ጉድ ነው የምታረጉን። እናንተ ናችሁ እኛን ያገኛችሁ ቀን አደባባይ የምታሰጡን እንጂ። የትምህርታችን መነሻ ርዕስ የምናደርገው በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ በሰማርያ ሊያልፍ ግድ ሆነበት ይላል። ይህንን ቃል ከኔ ጋር አብራችሁ ትጠራላችሁ። በሰማርያ ሊያልፍ በሉ። ግድ ሆነበት። ቤት ሊያልፍ ግድ ሆነበት። በሰማርያ ከተማ ሊያልፍ ክርስቶስ ግድ ሆነበት ብሎ ታላቁ የምስጢር ደቀ መዝሙር ሐዋርያ ቅዱስ ዮሐንስ ፍቁረ እግዚእ ይህንን ቃል መዝግቦ እናገኛለን። ክርስቶስን በዛች ከተማ እንዲገባ ያስገደደው ምንድን ነው የሚለውን በዚህ የትምህርታችን ክፍል ውስጥ የምንዳስስ ይሆናል። ናፍቆታችሁ ክርስቶስ፣ ለጨለመው ቤታችሁ ድምቀት፣ ለመረረባችሁ ነገር ሁሉ ጣፋጭ እሱ ነውና ክርስቶስ ሰማርያ ከተማ ሊገባ ግድ የሆነበት ጌታ ወደ ምንኖርባትም ከተማ ክርስቶስ ይግባል። ወዳላችሁበት ማንነትና ጎጆአችሁ ይግባላችሁ። እሱ ሲገባ የዘመመው ጎጆአችሁን ይደግፍላችኋል። እሱ ሲገባ ጉድለታችሁ ይርቅና ሙላት ይሆናል። እሱ ሲገባ በረከታችን ይጀምራል። አማኑኤል ወደ ቤታችን ይግባ። ብንታመም መድኃኒታችን ነው፣ ወደ ቤታችን ይግባ። ብንቸገር ረዳታችን ነው፣ ይግባልን መድኃኒዓለም። ብንጨነቅ ሰላማችን ነው፣ ክርስቶስ ይግባልን። ብንታረዝ ልብሳችን ነው፣ መድኃኒዓለም ይግባልን። ብንጠማ የሕይወት መጠጥ ነው፣ ጥማችንን የቆረጠልን ነው፣ ይግባልን መድኃኒዓለም። አዎ በጨነቀን ነገር ሁሉ እሱ ሲገባ እናንተ ማስተካከል ያልቻላችሁትን ስልጣንና ዝና፣ ገንዘብና ቤተዘመድ የማይመልሰውን ጥያቄያችሁን ሊመልስ ወደ ቤታችሁ አማኑኤል ይገባል። ሲገባ አንገቱን የሰበረ ሰው ቀና ይላል። ሲገባ የታመመ ሰው ይድናል፣ ይፈወሳል። ይሄ የምህረት ጌታ ለተጨነቀችው ዓለም መፍትሄ ነውና፣ ለምትበጠበጠዋ ከተማና ሀገር ሰላሟ ነውና እረፍታችን ክርስቶስ ወደ ቤታችን ይግባል። ምንድነው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት ተብሎ የተጻፈው? ይሄስ ጌታ አንቺስ አትፈልጊውም ወይ? አንተስ አትፈልገውም ወይ? ጠዋትና ማታ ደጅ የምትጠናው መድኃኔዓለም ወደ ሕይወት እንዲገባ እኮ ትለምነዋለህ። ያንተ ጥያቄ ትከሻክ ላይ ነው። ዛሬም አልወረድም። ዛሬም እናለቅሳለን። ዛሬም ያልተፈታ ነገር አለ። ደግሞ ከነጉርለታችን ልናመልከው መተናል። ስሙ ብሩክና መስጎን ይሁን። ባይሰጠንም እንኳን ቢከለክለን እንኳን እኛ በፈለግነው ሰዓትና ጊዜ እግዚአብሔር ባያደርግልን መድኃኔዓለምን የታመንነው ከነጉርለታችን ልናመልከው ነው። እስቲ አክብሩት እግዚአብሔርን ከፍ አድርጋችሁ። ቢሞላም ባይሞላም ቢጎርልም ምንም ቢል እግዚአብሔርን ልናመልከው መተናል። ይኸውላችሁ እኛ ስለ ጭብጥ እንጀራና ስለ ገብስ አልመጣንም። የሽሮና የበርበሬ ጥያቄ ይዘን አይደለም የመጣ ነው። ሰማያዊ ጥያቄ አለን። የሰማችሁኝ ነው? አዎ እግዚአብሔር ልጆች ኢየሱስ ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት፣ በሌላ ከተማ ሊገባ ግድ ሆነበት ተብሎ አልተጻፈም። ይሄ ጌታ የኔና የናንተ ንጉሥ በቤተ መቅደሱ የምናመልከው ሕይወታችን፣ ሰላማችን፣ ጥጋባችን፣ በረከታችን ወደ ቤታችን ሊገባ ዛሬ ግድ ያስፈልገዋል። እናንተም እንዲገባ ግድ በሉት መድኃኔዓለምን። አንድ ስዕል አስታውሳለሁ። መድኃኔዓለም በር እያንኳኳ ታስታውሳላችሁ? እስቲ የሚያስታውስ ወይ ያ ስዕል ቤታችሁ ያለ ምን እያንኳኳ የተዘጋ በር ላይ ቆሟል። ያ በር አልተከፈተም፣ እሱ ግን ማንኳኳቱን አላቆመም። ያ በር ያንቺ ልብ ነው፣ ትዕቢት የቆለፈው በር፣
ምቀኝነት የዘጋው በር፣ ዘረኝነት የዘጋው በር፣ አለማመን የዘጋው በር፣ አለመስማማት ልዩነት የዘጋው በር እሱ እንኳን ይሄውና በሩ እንደማይከፈት አውቆ ጥሎ አልሄደም። አማኑኤል ዛሬ በራችንን ያንኳኳል። የልባችን በር ላይ ቆሞ አልተከፈተም፣ በሩ ዝግ ነው። ማን አውቆ ይክፈትለት ለመድኃኔዓለም? እንዲህ እኮ ነው ያለው፣ ማንም ድምፄን ሰምቶ በር ቢከፍትልኝ አለ። ምንን ሰምቶ አለ? ማን ይስማው መድኃኔዓለምን? እሱ ይጣራል፣ ሰሚ የለውም። እሱ ያንኳኳል፣ በር የሚከፍትለት የለም። በራችን ተዘግቷል፣ ልባችን ቆሽሿል፣ ተዘግቷል። የተዘጋው በራችን ላይ ግን እግዚአብሔር ከማንኳኳት አላቆመም። እንዴት ያለ ትዕግስት ነው! የተዘጋ በር ላይ ቆሞ ማንኳኳት። ቀንም በእዩት፣ ማታም እዩት፣ ሌሊትም ተነሱ፣ አማኑኤል በራችሁ ላይ ነው ያለው። እያንኳኳ ነው። በሩ ግን እንደተዘጋ ነው። በሩ ግን እንደተቆለፈ ነው። የተቆለፈ በር ላይ ቆሟል። ለዚህ ጌታ በር ብትከፍቱለት እንዲህ አለ፣ ወደ እሱ ጋር እገባለሁ ብቻ አይደለም ያለው፣ ከእርሱም ጋር እራት እበላለሁ አለ። እናንተ ቤት የሚመጣ እንግዳ ምሳ የሚበላ ሳይሆን እራት የሚበላ እንግዳ ከመጣ እናንተ ቤት የሚያድር ነው ማለት ነው። ለእንግዳ ማረፊያ የሚሆን ስፍራ የተዘጋጀለት፣ በልባችሁ ትልቅ የከበሬታ ዙፋን ያለው ሰው የሚበላውን ተጨንቃችሁ ታዘጋጃላችሁ፣ የሚተኛበትን ስፍራ ታዘጋጃላችሁ። አማኑኤል መጥቶ የሚሄድ እንግዳ አይደለም፣ ገብቶ ከእናንተ ጋር የሚኖር ስለሆነ ማታ አለ እራት እበላለሁ አለ። አብሯችሁ የሚያድር ስለሆነ አቤት እንዴት አይነት የጭንቀት ሌሊት እያሳለፋችሁ እንደምታድሩ ታውቁታላችሁ። ስንገላበጥ እንደምናድር አካላችን ፍራሽ ላይ፣ እኛ ግን ሌላ ቦታ ሰላማተን በረከታተን ይሄውና የተስተካከለ ፍራሽ ገዝተን አንዴ ቦንድድ እንላለን፣ አንዴ ምን እንላለን። ለወገባችን አይመቸውም። ሰላም የለንም፣ ጤና የለንም፣ በረከት የለንም፣ መስማማት የለንም። በልተን አንጠግብም፣ ተቀብተን አንወዛም። እንዲህ ባለ ጨለማ ህይወት ውስጥ ነው ያለነው። ለምን ካላችሁ ትዳሩ አልተፈወሰም፣ ቤታችሁ አልተፈወሰም፣ ንግዳችሁ አልተፈወሰም። እኛ አልተፈወስንም። ባልተፈወሰ ቤት ውስጥ እየኖርን፣ ባልተፈወሰ ትዳር ውስጥ እየኖርን፣ ባልተፈወሰ ማንነት ውስጥ እየኖርን ፈውስ ያስፈልገዋል። አማኑኤል ሐኪም ነው። እሱ መድኃኒታችሁ ነው። ያልተፈወሰው ቤታችሁ ውስጥ ጋብዞት፣ ያልተፈወሰው ትዳራችሁ ውስጥ ጋብዞት። እሱ ሲገባ ነው እረፍታችን የሚጀምረው። የተስተካከለ ኑሮ የምንኖረው አማኑኤል ወደ ቤት ሲገባ ነው። ይግባልን ዛሬ ይሄ ጌታ፣ ይሄ ንጉሥ ይግባ። ከፍ አድርጋችሁ አመስግኑት መድኃኔዓለም። ይግባና ያስተካክለው። ስልጣን የማያስተካክለውን ያስተካክላል። ገንዘብህ የማያስተካክለውን ያስተካክላል። ዘመዶች ተሰብስበው የማያስተካክሉትን ማን ያስተካክላል? ዛሬም የተዘበራረቁትን ኑሯችን ጉዳይ ያስተካክልልን። እስራኤል የምንላት ሀገር የቆዳ ስፋቷ ከሰሜን እስከ ደቡብ 480 ኪሎ ሜትር ርዝማኔ ያላት ሀገር ናት። በዚህ በ480 ኪሎ ሜትር የነገርኳችሁ ከሰሜን እስከ ደቡብ ነው ያልኳችሁ። ከሰሜን እስከ ደቡብ 480 ኪሎ ሜትር ላይ 3 ታላላቅ ከተማዎች አሏት። የመጀመሪያዋ ከተማ ገሊላ ትባላለች። ይሄ የሰሜኑ ክፍል ነው። ገሊላ በሉ እስቲ። ይሄ በሰሜን ያለች እስራኤል ከተማ ናት ገሊላ። መካከለኛዋ ደግሞ ሰማሪያ ትባላለች። ሰማሪያ በሉ እስቲ። የመጨረሻዋ ደግሞ ይሁዳ ትባላለች። በስተ ደቡብ ያለችዋ ከተማ ናት። ስለዚህ ከሰሜን ገሊላ የተነሳ ሰው በደቡብ ያለችዋ የይሁዳ ከተማ ለመድረስ ከተማ መሃል ላይ ያለችዋን ከተማ ማቋረጥ ግድ አለበት። መሃል ላይ ያለችዋ ከተማ ደግሞ ማትባላለች ሰማሪያ። ማትባላለች ሰማሪያ ትባላለች። አይሁዳውያንና ሳምራውያን ጸበኞች ናቸው። ምኖች ናቸው? ቋንቋቸው የሚነጋገሩበት መግባቢያ ቋንቋቸው የኢብሩ ቋንቋ ነው። ዕብራይስጥኛ ነው የሚያወሩት። በአንድ ቋንቋ መነጋገር ይችላሉ፣ ግን አይስማሙም። ምንድነው ክርስቶስ ወደዛች ከተማ እንዲገባ ያስገደደው የሚለውን በትምህርታችን ውስጥ እናያለን። ደግሞ ወሳኝና ወቅታዊ ትምህርት ነው። ለኛም ጊዜ ለኛም ዘመን አሁን ላለንባት ከተማ በሰማሪያ ከተማ ገብቶ ያንን የኃጢአት ቅጥር እንዳፈረሰ፣ ያንን የጥላቻና የዘረኝነት ግንብ ሊያፈርስ እንደገባ በእኛም ሀገር ገብቶ የተገነባብንን የክፋትና የጥላቻ ግንብ አማኑኤል ሊያፈርስልን ይገባል። ይፍረስ አይፍረስ? ዘረኝነት ግንቡ ይፍረስ አይፍረስ? ጥላቻ ይፍረስ አይፍረስ? ማን ያፍርስልን? ከፍ አድርጋችሁ አመስግኑት። አማኑኤል ያፍርስልን። በጣም የሚገርም ነው። አይሁድና ሳምራውያን በአንድ ቋንቋ ቢነጋገሩ በባህል ግን አይተሳሰሩም። አይሁዳዊ በነካበት ዕቃ ሳምራዊ ውሃ ይጠጣል። አይሁዳዊ ሰላምታ ቢሰጥ ያኛው አይመልስለትም።
በምን ይለያያሉ ካላችሁ በአለባበስ። በምን አልኳችሁ? በአለባበስ። አይሁዳዊ ከቤት ሲወጣ ሶስት ነገር አታሳየኝ ብሎ ነው የሚወጣው። ከቤት ሲወጣ ምን አልኳችሁ? ሶስት ነገር። አሁን ከቤት ስትወጡ እንደው ባላይ ብላችሁ የምትወጡ ሰው ሊኖር ይችላል፣ አላውቅም። እንደው ገሌን ባያሳየኝ የሚል ሰው እኮ አለ። ወይ ደግሞ ሰፈር ውስጥ ተቀምጠው በር ላይ ማያሳልፉ ምላሳቸው እንደ ጦር እንደ ሾህ የሚዋጋ ሰዎች፣ እግርና እግራቸው እስኪማታ ድረስ አቅጣጫ የሚያጠፉ ሰዎች አሉ በምላሳቸው የተነሳ። ለነሱ ሲባል ሌሊት እየተወጣ ለነሱ ሲባል ምሽት እየተገባ እንዲህ የሚያሳቅቁ ምላሰኞች ይኖራሉ። ኧረ እንዲህ ካለ ከምላስ ጦር ይሰውራል። እና ይገርማችኋል፣ አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ይላል። የመጀመሪያው ለምጻም አታሳየኝ ይላል። ምን አልኳችሁ? ለምን ከተባለ በብሉይ ኪዳን በኦሪቱ ለምጽ የኃጢአት ውጤት ስለሆነ የሰማችሁ ይናር። አንድ ለምጽ የወጣበት ሰው ኃጢአተኛ ነው። ወደ መካከለ ወደ ድንኳኑ አይገባም፣ ወደ እግዚአብሔር መቅደስ አይገባም፣ መስዋዕት አይሰዋም፣ የተለየ ነው። ማህበረሰቡ ሁሉ ያገለዋል። ስለዚህ በመንገድ ላይ አይሁዳዊ ሲሄድ ለምጻም እንዳታሳየኝ ብሎ የመጀመሪያ የጸሎቱ ክፍል ነው። ጠዋት ስትነሱ እንደው አንድ ሰው በነገር ቢጠብሳችሁ ምን እንደምትሉት? እንደው ዛሬ ምን ነው በቀኝ ነው እንዴ ተነስ? በቀኝ አይደለም እንዴ ተነሳሁት? እንደው በጣም ታክሲ ላይ ምን ትጨቃጨቃላችሁ? የሆነ ቦታ ስራ ቦታ ምትጨቃጨቁና እንደዛ ትላላችሁ። ቀራጭ አታሳየኝ ይላል። ሁለተኛ ምን አታሳየኝ ይላል ካላችሁ ቀራጭ አታሳየኝ። የመጀመሪያው ለምጻም፣ ቀጥሎ ቀራጭ አታሳየኝ። ምን አልኳችሁ? የመጀመሪያውስ፣ ሁለተኛውስ? ቀራጭ ከተወሰነለት በላይ ይወስዳል፣ ድሆችን ያስጨንቃል፣ የራሱ ያልሆነውን ገንዘብ ይሰበስባል ተብሎ ማህበረሰቡ ያገለዋል። ይሄንን አታሳየኝ ይላል። እናንተስ ከተባለላችሁ በላይ አትወስዱም? ሰዎች እንዲያምኗችሁ ብላችሁ መቃችሁን ማርያምን ብላችሁ አትሸጡም? መድኃኔዓለምን ብላችሁ ዋሽታችሁ አትሸጡም? የሆነ በሥራ ቦታችሁ አያችሁ፣ እንደዛ ብላችሁ ዋሽታችሁ የሰበሰባችሁት ገንዘብ ግን ሕይወት ይሆናችኋል፣ እንጀራ ይሆናችኋል፣ ሰላም ይሆናችኋል፣ በረከት ይሆናችኋል። በሚዛን ሰርቀን የምናመጣው እህሉ ላይ ባደባልቀን የምናመጣው በረከት ይሆነናል? ልጅ ያሳድግልናል? ጤና ያመጣልናል? አያመጣልንም። እና የእግዚአብሔር ልጆች ለምጻም፣ ቀራጭና የመጨረሻው ሳምራዊ አታሳየኝ ብሎ ነው የሚወጣው። ምናዊ ያልኩት ሳምራዊ እንዳታሳየኝ በቃ ብሎ እንዲህ አይነት ጸሎት ጸልዮ ነው ከቤቱ የሚወጣው ማለት ነው። በጣም የሚገርመው በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሰማርያን ምድር መርገጡ በራሱ ኃጢአት ነው ብለው ስለሚያስቡ መሃል ላይ ባለው በዮርዳኖስ ወንዝ እግራቸውን ያጥባሉ፣ ጫማቸውንም ሳይቀር ያለቀልቃሉ። የእነዚህን የርኩሳኖች ሀገር በእግራችን ረገጥን ብለው። እየሰማችሁኝ ነው? ጥላቻ አያችሁ ምን ያክል ከባድ እንደሆነ? ዛሬ መንደር ውስጥ የጀመራችሁት ጥላቻ የት እንዳደጋ አያችሁት? ዛሬ ሰፈር ውስጥ፣ ዛሬ ትምህርት ቤት የጀመርነው ጥላቻ፣ ዛሬ አጥንት መቆጣጠራችን የት እንዳደረሰን አያችሁት? ከቤተ መንግስት ከቤተ ክህነት የእግዚአብሔር ክብር የጎደለበት ምክንያት ዛሬ ይሄ ነው። አጥንት እየቆጠርን ምስራቅ ምዕራብ እየተባባልን ወንዝ እየቆጠርን ቆላና ደጋ ስንቆጣጠር ይሄውና ከክርስቶስ ወንጌል ዘር በለጠብን። አማኑኤል ይድረስልን። ማን ይድረስልን? ይገርማል። በዮርዳኖስ ወንዝ ዞረው በገሊላ ነው የሚገቡት ከተማዋን ላለመርገጥ። ካልሆነም ደግሞ የግድ ከተማዋን መርገጥ ካለባቸው ደግሞ እግራቸውን ይታጠባሉ። ክርስቶስ ታዲያ ምንድን ነው ያስገደደው ወደዛች ከተማ ሊገባ ግድ የሆነበት? የሰራዊት ትእዛዝ መጥቶበት ይመስላችኋል? በዛ ከተማ የሚኖር አገረ ገዢ ክርስቶስን በዚህ ካልገባ ወደ ገሊላ አታልፍም፣ ወደ ይሁዳ አትሄድም ምናምን ብሎት አስገድዶት ይመስላችኋል? ሰማርያን ሳትረግጣት እንደ ሌሎቹ አይሁዳውያን እንደሚያደርጉ በዮርዳኖስ ወንዝ ከተማዋን ሳትነካ በሌላ ማለፍ አትችልም፣ በዚህ ነው ማለፍ የሚል የሰራዊት ትእዛዝ መጥቶበት ግድ ያለው ሰው ኖሮት አይደለም። ምንድነው ክርስቶስ ከተማዋን ሊገባ ያስገደደው? የሰራዊት ትእዛዝ ካልመጣበት፣ ነገስታት ካላስገደዱት ምንድነው ክርስቶስ ወደዛች ከተማ ሊገባ ያስገደደው የሚለው ደግሞ ልብን ያሞቃል፣ እኛን ያሳርፋል። እስቲ ከኔ ጋር በሉ፣ ሰማርያ ሊገባ በሉ። ያስገደደው የገዛ ምሕረቱ የገዛ ቸርነቱ ነው። ክብር ለቸር ለመድኃኔዓለም ይሁን። የገዛ ምሕረቱ አስገደደው። ከተማዋ ላይ የተገነባው የክፋት ግንብ መፍረስ ስላለበት ኢትዮጵያውያን የተገነባብንን የክፋት ግንብ ሊያፈርስ እኛ ከተማ ሊገባ ግድ ይሆንበት። በእኛ ህይወት ውስጥ እናትና አባት በአንድ ቤተሰብ መካከል የተገነባ አያችሁ የጥላቻ ግንብ እና
ያስገድደው የእግዚአብሔር ምሕረት ነው። እስቲ እግዚአብሔር መሐሪ ነው በሉ። ባሕረ ምሕረቱ ሰፊ የሆነ መሐሪ፣ የትዕግስቱ ብዛት የማይለካ ቸር ነው። ለዚህ እኮ ነው መዝሙረኛው ቅዱስ ዳዊት ምን አለ? ግነዩ ለእግዚአብሔር እስመ ለዓለም ምሕረቱ ቸር ነውና አለ። እስቲ ቸር ነውና በሉ። ግዴላ ቸር ነውና ምሕረቱ ለዘላለም ነው አለ። ምሕረቱ ለዘላለም የሆነ ቸር የሆነው ጌታ ወደዛሽ ከተማ ሊገባ ያስገደደው ነገር ኖሮ ሳይሆን የገዛ ምሕረቱና ቸርነቱ አስገድዶት ከተማዋ ላይ ገባ። የዘረኝነትን ግንብ ሊያፈርስ ገባ። ከኔ ጋር ጥሮችን ብቻ ላስጠራችሁ። የዘረኝነትን ግንብ ሊያፈርስ ገባ በሉ እስቲ። የምንን ግንብ? አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው ምንድነው ምክንያታችሁ ተብለው ቢጠየቁ ከአሕዛብ ጋር በጋብቻ ተገናኝታቸዋል ብለው ነው የሚጠሏቸው። ከምን ጋር? ከአሕዛብ ጋር። እነሱ ደግሞ ወደን እኮ አይደለም የሚል ምክንያት ያቀርባሉ። በቀኝ ግዛት ተይዘን ነው እንጂ ወደን አይደለም አትፍረዱብን ይላሉ። አያችሁ፣ በቀኝ ግዛት ተይዘን ነው፣ በጦርነት ተወረን ነው። ስለዚህ እኛ ፈልገ ነው አይደለም እኮ ባሪያ የሆን ነው። እኛ በቀኝ ግዛት የተገዛ ነው፣ ወደን አይደለም፣ የምርጫ ጉዳይ ነው በቃ ብለው እንደዚህ አይነት መልስ ይመልሳሉ። አይሁዳውያን ሳምራውያንን ምክንያት ቢደረድሩባቸው አይሁዳውያንም ከምክንያት አያመልጡም። ይገርማቸዋል። አይሁዳውያን ራሳቸው በባቢሎን እኮ ተማርከዋል። እንደውም ግንቦቻቸውም ቤተ መቅደሶቻቸውን ፈርሰውባቸዋል። እነሱ ራሳቸው በቀኝ ግዛት የተገዙ እናንተ ከአሕዛብ ጋር ተጋባችሁ ብለው እነዛን ይከሷቸዋል። በዘር የተነሳ ጥላቻ ምክንያት የለሽ ነው። የሰማችሁ ይኖር? ማን መርጦ የተወለደ አለ? ንገሩኛ። እንደው አሁን ምረጭ ብትባይ እንደው ሮያል ፋሚሊ የሚባሉ አለ፣ የነገስታት ዘሮች አይደል? ቤተ መንግስት መወለድን ማን ይጠላል? ከባለጠጋ ቤት መወለድን ማን ይጠላል? አያችሁ፣ መርጦ ሰው ቢወለድ የት እንደምትሆን እንደውም ኢትዮጵያ ላትወለድ ብሎ የምትመርጡ ሰዎች ትኖራላችሁ፣ እርግጠኛ ነኝ። እንደዛ የሚሉ ሰዎች አሉ አይደል? እኔ ኢትዮጵያ እንደው ዳሃ ሆኜ ከምኖር አሜሪካ ምን ሆኜ ብኖር ብለው በድፍረት የሚናገሩ ሰዎች ስለምንሰማ፣ ስለዚህ በዘር የተመሰረተ ጥላቻ ምክንያት የለሽ ነው። ዘረኝነት ከጥንት እስከ ዛሬ የሰው ልጆች ትልቁ ፈተና ነው። ከመቼ እስከ መቼ አልኩኝ? በእኛ ዘመን የተጀመረ አይደለም። ከጥንት ጀምሮ እስከ ዛሬ ድረስ ዘረኝነት የሰው ልጆች ፈተና ነው። ዘረኝነት ለቤተ ክርስቲያን ፈተና ነው። ዘረኝነት ለምትሰሩበት መስሪያ ቤት ፈተና ነው። አያችሁ። ስለዚህ ልጆቻችሁን ክርስቲያን አድርጋችሁ አሳድጉ። በሰውነት ቋንቋ ሰውን ሁሉ ማፍቀርና መውደድ እንዲችሉ አድርጓቸው። አጥንት አታስቆጥሯቸው። ሰው ነህ እያሉ ስለ ሰውነት ንገሩ። ቅዱስ ዳዊት እኮ የመጀመሪያው ልጁ ሰሎሞንን የመረቀው እኮ ምንድን ነበረ? ልጄ ሆይ ሰው ሁን ያለው። ምን ሁን? ሰውነት ይበልጣል አይበልጥም? በሰውነት ቋንቋ እንድንግባባ አማኑኤል ይርዳን። በጣም የሚገርማችሁ ዘረኝነት ታዲያ ከጥንት እስከ ዛሬ የሰው ልጆች ፈተና ከሆነ ዘረኝነት በምን ይሻራል የሚል ጥያቄ ይነሳል። በምን የሚሻር ይመስላችኋል? ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚሻር ሳይሆን ዘረኝነት የተሻረው፣ ዘረኝነት ቅጥሩ የፈረሰው፣ የዘረኝነትና የጥላቻ አጥር የፈረሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ክብር ይግባው። እሱ ክርስቶስ በስጋና በደም ዘረኝነትን አፍርሶልናል፣ ሽሮልናል። በተሻረ ዘረኝነት በፈረሰ ቅጥር እኮ አዲስ ቅጥር ገንብተን ነው የምንጣለው። እሱም አፍርሶልን ነበር እኮ። እሱ እኮ ንዶልን ነበረ። አዲስ ግንብ፣ አዲስ የጥላቻ ግንብ እና ዓለማችን እንድትስተካከል ያስፈልጋል አይደል? ሰውየው ኦዲተር ነው አሉ። ምንድን ነው አልኳቸው? ኦዲተር ነው እና የቢሮውን ስራ ሲበዛበት ወደ ቤት ይዞ መጥቶ ነው ያንን የሂሳብ ስራ የሚሰራው። እና ሕፃን ልጅ አለውና ወንድ ልጅ አላሰራ ይለዋል አባቱን። እጁን እየያዘ ስክሪፕቶን እየቀማ ከአባቱ ጋር መላፋትና መጫወት ይፈልጋል። ለምን ይመስላችኋል? ያ ልጅ በጥባጭ ልጅ ሆኖ አይደለም፣ አስቸጋሪ ልጅ ሆኖ አይደለም። ማንን ናፍቆ ነው? ማንን ናፍቆ ነው? አባትየው ቢሮ መሄደው ልጁ ሳይነሳ ነው ከእንቅልፉ። ሙሉ ቀን ይናፍቀዋል። ከቢሮም ሲመጣ አባትየው ምን ላይ ነው የሚሆነው? ስራ ላይ ነው። ልጁ ደግሞ ራት ከበላ በኋላ ሕፃን ነው፣ ይደክመዋል። ምን ይላል? ይተኛዋል። አባቱን የሚያገኝበት የለም። ስለዚህ ለልጆቻችሁ ጊዜ ስጧቸው። በነገራችን ላይ እሺ፣ በምትችሉበት እናንተ አላርም ቀጥራችሁ ለሊት ስራችሁን ስሩ እንጂ ለልጆቻችሁ ጊዜ ስጧቸው፣ ፍቅር ስጧቸው። በህይወት እስካላችሁ ድረስ ቋሚውን ማን ነው የሚያውቀው? ሰው አለው ይላል። እንዴት ነህ ሲሉት ሰው አለው ይላል። አለው ማለት የሚችለው ማን ብቻ ነው? ጠዋት ታይቶ ማታ የሚጠፋ ሰው አለው ይላል።
ስለዚህ እስካላችሁ ድረስ ለልጆቻችሁ ጊዜ ስጧቸው፣ ተንከባከቧቸው፣ ፍቅር ስጧቸው። እና ልጁን አባት ያስቸግራል፣ እስክሪፕቶን ይቀማዋል። ልጄ እንደው አትረብሸኝ ብዬ ክንቢ አልከኝ፣ ይሄ ወረቀት እኮ አይገባህም፣ አሁን ስታድግ ነው የሚገባ። አንተ የምትጠጣው ወተት ይሄ ነው፣ አንተ የምትበላው እንጀራ ይሄ ነው፣ እንደው አትረብሸኝ ይለዋል። እና አባት እንዲህ ያደረገ ልጅ ሲያስቸግረው የሆነ ነገር ነበርና የሆነ ልክ እንደ ካርታ አሁን ልጆቻችሁን የሚገጣጠሙ መጫወቻዎች ፊደል እንዲማሩ አይደል የሆነ ቅርጻ ቅርጽ ነገር ትሰጣላችሁ አይደል የሚገጣጠም አይደል ንገሩኝ እንጂ እናንተ ታውቁ የለ እንዴ? አዎ። እና ፊደሎች እየገጣጠሙ ቁጥሮችን እየገጣጠሙ እንዲለምዱ ጥሩ የማስተማሪያ ዘዴ ነው። እንደዛ አድርጋችሁ የሆነ ጌም የሚመስሉ ነገሮች ትሰጣችኋላችሁ። እና ይሄ የዓለም ካርታ ነው። የምን ካርታ? የዓለም ካርታ ነው። የዓለም ካርታ ሲገጣጠም ሰው ነው የሚሰጠው። እየሰማችሁ ነው? የሰው ቅርጽ አለው። እና ለልጁ ይሄንን ግጠም ይለዋል። ለትልቅ ሰው የሚከብድ ነው እንግዲህ አስቡ። ያ ልጅ አፍሪካ የት እንዳለች ኤዥያ የት እንዳለች ያውቃል? ንገሩኝ እንጂ እቺን ካርታ አስተካክል ብላችሁ ብትሰጡት እንኳን ሌላ አይቀርና ያው ጂኦግራፊ በስርዓት ያልተማረ ሰው ራሱ አያውቀውም። በጂኦግራፊ ሰዓት የፎረፋችሁ ሰዎች አታውቁትም። እና ይገርማል። ልጁን ሊገጣጥም ሞከረና አባዬ ምንድነው የሰጠኝ ብሎ ሲያይ ካርታው አልገባውም፣ ግን አንድ ነገር አውቋል። እናንተ ልጆቻችሁን አፍ እንዲፈቱ የምታደርጓቸው አቡሽ እማማ አባባ ማለት ሲጀምር ወይም ደግሞ ሚሚ እማዬ አባዬ እያለች ነው ዳድ እያሉ ነው የሚፈቱት። ዳድ ነው የሚሉት አይደል? እማዬ የሚል እኮ ልጅ የለም አሁን አለ ነው እንዴ? አለ እንዴ? ስልጣኔ እየመሰለሽ እማዬ አይልሽም። ማም ዳድ ነው የሚልሽ። እና እንደዛ ነው። ገና አፉን መፍታት ሲጀምር አፍንጫ ከየት ነው ትላላችሁ አይደል? እሱ ደግሞ ምን እያለ ያረግሳየ በእጁ አፍንጫውን ይጠቁማል። አይኔቱ ጋር ነው ሲባል አይኑን ይጠቁማል። እንዲህ ያረጋ ያሳያቸዋል አይደለ? ካርታው ባይገባው አፍንጫ የቱ ጋር እንዳለ ይሄ ልጅ ምን ይላል ያውቃል። አይኔቱ ጋር እንዳለ ያውቃል። ከዛ አፍንጫውን በአፍንጫው አይኑን በአይን ጆሮውን በጆሮ እያስተካከለ ሰውየውን ገጠመው። ሰውየው ሲስተካከል የዓለም ካርታው ምን አለ? ምን ገሩኛ ተስተካከለ። አባዬ አስተካከልኩት አለ። እየሰማችሁ ነው? ገጠምኩት አለ። በዛች ቅጽበት ውስጥ እንዴት ይሄ ልጅ በምን አውቆ አፍሪካን የታውቋት ኤዥያ ሌላውን የታውቆ እንዴት ሆኖ በሚል ጥያቄ ፈጠረበትና እንዴት አስተካከልክ ሲለው መጀመሪያ ሰውየውን አስተካከልኩኝ፣ ከዛም ዓለሟም ተስተካከለች አለ። እኛ ስንስተካከል የምትስተካከል ዓለም አለች። እቺ ሀገር የምትስተካከለው እኛ ስንስተካከል ነው። እግዚአብሔር በቃሉ መዶሻነት እየጠረበ ያስተካከለን፣ ለሱ እንድንመቸው አድርጎ ያስተካከለን፣ ለአምልኮ እንድንመች ለቅድስና እንድንመች አድርጎ አማኑኤል ያስተካከለን። አያችሁ፣ ዓለም ስትስተካከል አይደለም ሰው የሚስተካከለው። ሲስተካከል ነው? ሰው ሲስተካከል ነው። አማኑኤል ያስተካክለን በእውነቱ። እና ስለዚህ ዘረኝነት በርዕዮተ ዓለም አይደለም፣ በኢየሱስ ክርስቶስ ነው የተሻረውም የሚሻረው። በጣም የሚገርማችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው ተግባራዊ ክንውኖችን ስንመለከት የመጀመሪያው ክርስቶስ ዘረኝነትን የሻረው በልደቱ ነው። እስቲ በልደቱ ነው በሉ። በምን አልኳችሁ? በልደቱ። አሁን ታኅሳስ 29 ቀን የኢየሱስ ክርስቶስ ልደት ነው አይደል? ሰማይና ምድር የታረቁበት የጥል ግድግዳ የፈረሰበት አይደል? ሰውና እግዚአብሔር ታርቀው መላእክት በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች እርቅ ተደርጓል እያሉ መላእክት ያመሰግኑበት በአዲስ ምስጋና የጥል ግድግዳ ፈርሶልን እግዚአብሔርን ያገኘንበት ዕለት ነው አይደል? በዛን ዕለት የፈረሰልን ትልቁ የጥላቻና የዘረኝነት ግንብ አለ። ልብ አድርጉ። እንዴት በሉ? በክርስቶስ ልደት ጌታችን ከሕዝብና ከአሕዛብ ተወልዷል። በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት በክርስቶስ የዘር ሐረግ ውስጥ ገብተው እንዲቆጠሩ አድርጓል። እየሰማችሁ ነው? በራሱ የዘር ሐረግ ውስጥ ገብተው እሱ ከአይሁድ ዘር ነው ከሱ ጋር ገብተው እንዲቆጠሩ አድርጓቸዋል። ለምሳሌ ራኬብ የከነዓን ሴት ናት፣ ሩት ደግሞ ሞዓባዊ ሴት ናት። በክርስቶስ የዘር ሐረግ ውስጥ ግን ገብተው ተቆጥረዋል። የማቴዎስ ወንጌል ምዕራፍ 1 አንብቡ። አያችሁ፣ ከሕዝብና ከአሕዛብ ተወልዶ። ስለዚህ ክርስቶስ በምን ሰረልን ዘረኝነትን ካላችሁ የዘረኝነትን ጽንሰ ሐሳብ በደምና በስጋ ሽሮልናል። በምንና በምን? በቃ ዘረኝነት በልደቱ ተሽሯል ማለት ነው። በሰማርያ ሊያልፍ ምን ሆነበት? ምን ሊያፈርስ አላችሁኝ? የዘረኝነትን ግንብ። ጌታችን ስጋዊ ልደቱ ከአይሁድ ነው። አይሁዳውያን ደግሞ ሳምራውያንን ቀርቶ መሬታቸውን እንደሚጸየፉ ነግሬያቸዋለሁ።
ከተማቸውን ከረገጡ እግራቸውን እንደሚያጥቡ አውርቼላችኋለሁ። አይደለም እግራቸው ጫማቸውን አውልቀው ሁሉ በዮርዳኖስ ወንዝ እንደሚያጥቡ ጌታችንም ያውቃል። እርሱ ግን ይሄንን የዘረኝነት አስተሳሰብ ሻረ። ሰማርያን በእግሩ ረገጠና ገባ። አይሁዳዊ የሚጸየፋትን ከተማ፣ ሊረግጣት የማይፈልጋትን ከተማ በእግሩ ረገጠና ወደዛች ከተማ ክርስቶስ ገባ ይላል። ወደ ሁላችን ቤት ይግባ። ሁለተኛው ክርስቶስ ዘረኝነትን ከሻረባቸው መንገዶች አንዱ በስቅለቱ ነው። በምን አልኳችሁ? በስቅለቱ ነው። ክርስቶስ በቀራንዮ አደባባይ እንደ ብራና ተወጥሮ የሞትን መውጊያ ሊሰብርልን ላመኑበት ብቻ ሳይሆን ለማን ነው? ላላመኑበትም አንዱ ሞቶ ዓለምን ያዳነው ሲባል በስቅለቱ ምንን ትሸሮልናል ማለት ነው? ንገሩኝ እንጂ በስቅለቱ ምን ሽሮልናል? አቤት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብቡ። እግዚአብሔር በፍቅሩ ያዳላም በመስቀል ላይ በአራት ማዕዘን ተወጥሮ መስቀል መላውን ዓለም አድራሻ ያደረገ ሞት እንደሆነ በመስቀል ይገለጸልን ሞት የላችሁ። መላውን ዓለም የሰማችሁ ነው። እጃችሁ እንደዚህ ብትዘረጉ ፊታችሁ ወዴት ነው? ወደ አንድ አቅጣጫ። እጃችሁስ? ጀርባችሁስ? አንድ ሰው እጁን ቢዘረጋ ራሱ መስቀል ይሰራል አይደል? ክርስቶስ መላውን ዓለምን ከዚህ ከስጋዊ አስተሳሰብ ከተገነባብን የክፋት ግንብ የመጀመሪያው የኃጢአት ግንብ ነው። በአዳም በኩል የመጣውን በስቅለቱ ይሻረልን። በአዳም በኩል የገባውን ሞት ነው ክርስቶስ ያጠፋልን። ሞታችንን ወስዶ ነው ሕይወት የሰጠን። ስለዚህ ዘረኝነት በልደቱ ተሽሯል። ዘረኝነት በስቅለቱ ተሽሯል። ቀጥሎ ዘረኝነት ቤተ ክርስቲያን በመመስረቱ ተሽሯል። ምን በመመስረቱ? እቺን ቤተ ክርስቲያን ምንድን ነው ያለው ክርስቶስ? ቤቴ ቤተ ጸሎት ትሰማኝ፣ ቤቴ የጸሎት ቤት ትባላለች። ለማን? ለአሕዛብም ጭምር። ላመነ ብቻ አይደለም ያላመነውም ከመጣ አለ። አያችሁ፣ ዘረኝነት በስቅለቱ፣ ዘረኝነት በልደቱ፣ ዘረኝነት ቤተ ክርስቲያን በመመስረቱ ተሽሯል። ሌላው ዘረኝነት በተልእኮ ቅዱሳን የሚሆኑ ንጹሐን የሚሆኑ ሐዋርያትን 12ቱን ደቀ መዛሙርት ምንድን ነው ያላቸው? ሆሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ በዓለም ሁሉ ሄዳችሁ አለ። አያችሁ፣ አይሁዳዊ ሳምራውያንን ወደ ሳምራውያን ከተማ መሄድ አይፈልግም። ይሄን የጥላቻ ግንብ አፍርሼላችኋለሁ፣ አሁን እናንተ መካከል አጥር የለም አለ። አያችሁ፣ ክርስቲያን ምንም አይነት አጥር የለውም። የሰማችሁ ነው። ሰዎች ናቸው አጥር ያጠሩት፣ ሰዎች ናቸው ግንብ ያገነቡት፣ ሰዎች ናቸው መስመር ያሰመሩት። በዓለም ሁሉ ነው ያለው። ስለዚህ በዓለም ሁሉ ደግሞ ለመስበክ ቋንቋ ያስፈልጋቸዋል። ምን ያስፈልጋቸዋል? ቋንቋ ያስፈልጋቸዋል። አያችሁ፣ በ50ኛው ቀን በአንድ ቋንቋ ከሆነ እስራኤልና አካባቢውን፣ ገሊላን፣ ሰማርያን፣ ሌሎችን የይሁዳን ከተሞች ብቻ ነው ወንጌል የሚያዳረሱበት። በዓለም ዞረው ወንጌል እንዲሰብኩ ከ72 ቋንቋ በላይ በ50ኛው ዕለት መንፈስ ቅዱስ ገልጦላቸዋል። መንፈስ ቅዱስ ከሳቲ ነው፣ ምስጢር የሚገልጥ ነው። በዛ ሁሉ ቋንቋ ዞረው ዓለምን አልጫውን ዓለም በወንጌል ሲያጣፍጡ ያላመነውን ዓለም በክርስቶስ ሲያሳምኑ ወደ ክርስቶስ መንግሥት ሕዝብን ሲያመጡ በዚህ ሁሉ ቋንቋ ተጠቅመዋል። ቋንቋ መግባቢያ ነው ብሎ ነው መድኃኔዓለም የሰጣቸው። ምንድን ነው ንገሩኝ እንጂ። ቋንቋን መታወቂያ ያደረጉ ዘረኞች ናቸው። ቋንቋ መግባቢያ ነው። እንግባባበታለን፣ እንነጋገርበታለን፣ እንዘምርበታለን፣ እናመልክበታለን፣ እንቀድስበታለን፣ ሌላውም ነገር እናደርግበታለን። ይሄ ምንድን ነው? መታወቂያ አይደለም። ሰማችሁኝ አይደል? 72 ቋንቋ የተሰጠው አንድ ሐዋርያ 72ቱንም ቋንቋ ቢያወራ የትኛውን ታርጋ ትለጥፉለታላችሁ? ንገሩኛ። አለ የሚለጠፍ የለውም። ቋንቋው ምን ስለሆነ? መግባቢያ። ዘረኝነት ማለት አንተ ከሰሜን ነህ፣ አንተ ከደቡብ ነህ እያሉ ሰውን መለየት ነው። ሁላችን ግን አንድ እጅ የሰራን፣ አንድ ክርስቶስ ያበጃጀን፣ አንዱ እግዚአብሔር ያዘጋጀን፣ በአንዱ በእግዚአብሔር እጆች የተሰራን፣ አንዱ እግዚአብሔር በአፍንጫችን ላይ የሕይወት እስትንፋስ እፍ ያለብን የአንዱ የእግዚአብሔር ልጆች ነን። አንተ ሸክላ ነህ አይደል የሚለው? እኛ የእግዚአብሔር ሸክላዎች ነን። ሊያፈርሰን የሚችል የሰራን አምላክ አለን። በእኛ ሰውነት የሚያዝብን አምላክ አለን። በነገራችን ላይ ዘረኝነት ሲባል በጣም ብዙ አይነት ዘረኝነት አለ። የእውቀት ዘረኝነት አለ፣ የክህነት ዘረኝነት አለ፣ የቆብ ዘረኝነት አለ። ስንት አይነት ዘረኝነት አለ መሰላችሁ? እግዚአብሔር እንዲህ ያለ ካሉ አስተሳሰቦች መድኃኔዓለም በቸርነቱ ያወጣን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማርያ ሊያልፍ ግድ እንደሆነበት ሁሉ
ዛሬም በእኛ ቤት፣ በእኛም ሕይወት፣ በእኛም ከተማ፣ በእኛም ሀገር ግድ እንዲያልፍ ክርስቶስን መማጸን አለብን። እሱ ወደ ከተማችን ካልገባልን በስተቀር የእኛ መሰብሰብ ያንን የክፋት ግንቦች ያንን የክፋት አጥር ሊያፈርስልን አይችልም። ምክንያቱም ወደ ከተማዋ የገባው ክርስቶስ ብቻውን ነው ይላል። የዮሐንስ ወንጌል ምዕራፍ 4 ቁጥር 4 ጀምራችሁ ታዩ። ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄደው ነበር። ወዴት ሄደው ነበር ይላል? ወዴት? አቤት፣ ወደ ገበያ ሄደው ነበር። ያገኛት ያችን ሳምራዊት ሴት ውሃ ለመቅዳት በቀትር ነበር የሄደችው ወደ ውሃው ጉድጓድ ዘንድ ይላል። ለብቻዋን ያገኛት። ለምን? የሚነግራት የሚገልጽላት ምስጢር ነበረ። ጌታ ደግሞ ምስጢራችንን ሲገልጽልን ሲነግረን ሌሎች እንዲሰሙ አላደረገም። በነገራችን ላይ ይህ ክብረ ክህነት ነው። ከኔ ጋር ናችሁ? አሁን ለምሳሌ እናንተ ንስሐችሁን ለአንድ ካህን ትናገራላችሁ፣ ቄሱ ለጓደኛው ይናገራል። ዛሬ እኔ ጋር የመጣችሁ ወይዘሮ ገሌ ታውቃታለህ፣ እንደዚህ እኮ ነው ይነግራኝ ልጅ ብሎ ያውቃል? ሰምታችሁ ታውቃላችሁ? እናንተ ናችሁ እንጂ እኛ ጋር አንድ ነገር ብታዩ ጉድ ነው የምታደርጉን። እናንተ ናችሁ እኛን ያገኛችሁ ቀን አደባባይ የምታሰጡን እንጂ የእኛማ ወዳችን መቃብር ነው። እስክንሞት ይዘነው እንሞታለን እንጂ እግዚአብሔር ይማረን። ዛሬ በድፍረት አባትን የሚሰደብበት ዘመን ነው አይደል? ዛሬ ጳጳሳት፣ ሊቃነ ጳጳሳት አንተ ያላከበርከውን ማን ሊያከብርልህ ፈልገህ ነው? ዛሬ እኮ ቤተክርስቲያን ከሀገርም አልፈን ቤተክርስቲያን ለማፍረስ ሁሉ እየጣርን ያለን ሰዎች አለ። የተቆረቆረን እየመሰልን መንፈሳዊ ቅናት ይሄ አይደለም። እናቴ ልጅ ከቻልክ ተንበርክኮ መጸለይ ነው። እውነት ሐሰት? እኛ እኮ ደካሞች ነን፣ ብርቶች እኮ አይደለን። ልንደክም እንችላለን። ግን መጽሐፍ የሚናገረው በዕብራውያን መልእክቱ ላይ ቅዱስ ጳውሎስ በድካማችን የሚራራ ጌታ አለን ይላል። በምናችን? ስንደክም የሚያግዘን የሚያበረታ፣ ስንወርቅ የሚያነሳን፣ ስንቆሽሽ የሚያጥብ ጌታ አለን። እናንተ ስትቆሽሹ ወደ ካህን ነው የምትሄዱት። እኛም ስንቆሽሽ የሚያጥብ ጌታ አለን። ሊቀ ካህን የታመነ ነውራችንን ገልጦ የማያሰጣብን፣ በደላችን እንደ ብቅል የሚያሰጡ ቢኖሩ፣ ውድቀታችን በዓለም የሚናገሩ ቢኖሩ ደግሞ በድካማችን የሸፍኖ ያቆመናል። እዚህ ውስጥ ያለነው ከኔን ጨምሮ የተሸፈነልን ነው። ማንንም ኃጢአት ለማውራት ብቆች አይደለንም። ለምን? መሳ ኃጢአትን ትታቀብ እግዚኦ ምን ይቀውም ቅድሜ ከኮነ የሚለው ቅዱስ ዳዊት። ኃጢአትን ብትጠባበቅ በፊት ማን ይቆማል? መኑ ዘይነጽም ኃጢአት ነው። ማን አለ ከኃጢአት ይነጻ? ንጹህ እግዚአብሔር ብቻ ነው። ሰማይ ሰይኮነ ንጹህ በቅድሜው። ሰማይ እንኳን በእግዚአብሔር ፊት ንጹህ አይደለም ተብሎ እንጻፍ። እግዚአብሔር ንጹሃን ያርገን። አንድ ጣታችንን ወደ ወንድማችን ስንጠቁም ሶስቱ መልሶ እኛን እየጠቆመ ተቸግረናል። ብፁዕ አቡነ ሽኖዳ ሳልሳዊ ቢዩር ሰልፍ የሚል መጽሐፍ ነበራቸው። ራስን ስለመሆን ምንን ስለመሆን አሁን ፈልጋችሁ እኮ አታችሁ። ራሳችንን ፈልገን ብናገኘው ጥሩ ነው። ራስን ስለመሆን በነገራችን ላይ ይሄንን የጥላቻ ግንብ የገነቡ ያባባሱ እነማን ናቸው ካሉ ፈሪሳውያን የሚባሉ አሉ። ምኖች አልቋችሁ? ፈሪሳውያን። ፈሪሳዊ ማለት ምን ማለት ይመስላችኋል? ስርዓትን ሲያከብሩ ልባዊ ቅንነት የረሱ ወግ አጥባቂዎች ናቸው። ይገርማቸዋል። ምን አልኳችሁ? ወግ አጥባቂዎች፣ ስርዓትን ብቻ። ለምሳሌ አንድ ከዓለም የመጣ ሰው ኃጢአተኝነቱን አምኖ እግዚአብሔር እንደሚምረው የእግዚአብሔርን ምሕረት ተማምኖ የሚመጣን ሰው ልክ ቤተክርስቲያን ግቢ ካገኙት ጸጉሩ መንጨባረሩን፣ ልብሱ መቀዳደዱን ያዩና አቃቂር እያወጡት አቻኩሎ ከቤተክርስቲያን አስወጥቶ ያባርሩታል። ድጋሚ እንዳይመጣ። ቅድም ነግሬያቸዋለሁ። ክርስቶስ ያስገድደው የገዛ ምሕረቱና ቸርነቱ ነው ብለ አንድ አባት ምን ብለው ጽፈዋል መሰላችሁ? የሰው ልጅ አሉ የእግዚአብሔር የምሕረቱ ጥገኛ ነው ይላሉ። የምኑ ጥገኛ? የተጠጋ ነው ምሕረት ነው ያስጠጋን። አያችሁ፣ እኛ ያለነው ምሕረቱ ላይ የደገፈን ምሕረቱ ነው። የምሕረቱ ጥገኞች ነን። እዚህ ሸንኮራ ዮሐንስ የዛሬ 7-8 ዓመት አካባቢ ነው ከመስከረም ማነው ሰኔ 30 ታውቃላችሁ። ቅዱስ ዮሐንስን በጣም ብዙ ህዝብ ይሄዳል ወደ ሸንኮራ ዮሐንስ እና እኔ ቀደም ብዬ ሄጄ ያለው ግቢ ውስጥ የሆነች ዳስ ነገር አለ። ከኔ ጋር መሄደ ሰው ነበርና አጠገቤ የነበረው ልጅ ጸጉሩ ምንድነው የሚባለው? ይሄ የተገመደ ጸጉር ምንድነው የሚባለው? ምን ድሬድ ነው አይደል? ይሄና ይሄ ምንድናቸው? ጀማይካዎቹ እንደሚያደርጉት ደግሞ ይሄ ዳንቴል የሚመስል እንደ ቆብ የሚመስል አለ አይደል? ታውቃላችሁ? እነ ጸጉራቸው የሚሸፍኑበት እንደዛ አይነት ነገር አድርገዋል። ይገርማችኋል። ነጠላ ለብሷል። ዳዊት ነው ውዳሴ ማርያም ይሁን አርጋኖን ይሁን አላቅም ይዟል። ከጸሎቱ በላይ እንባው አይቆምም። ምን አልኳችሁ? ምኑ አይቆምም? እኛ የተንጨባረረ ጸጉሩ ላይ ነው አይናችን የሚያርፈው። የተንጨባረረ ጸጉር ይዞ ልቡ ለእግዚአብሔር ለጥ ያለለት እኮ አለ። አንተ ጸጉሩ ተስተካክሎ ልብ መች ተስተካከለላ ነው?
አያችሁ። ከዛ በኋላ እኔ ጸሎቴን አቆሜ በሰውየው መቅናት ጀመርኩኝ። አትቅና ያለው እኮ ይትቅና ላይለ እኮ ያን ያለው አይደለ? በክፎች ላይ ነው አትቅና ያለው። ነገረ መስቀሉን እያሰበ በሚያለቅስ ሰውማ ቀናለው። ለኔ ብለ ደማ ቆሰልክ ሞትክ ብሎ ይኸው ቀራንዮ ላይ የተሰራለትን ስራ እያሰበ በሚያለቅስ ሰውማ ቀናለው። የአምላክ እናትን አስቦ ያቺን ከርታታ ንግስት አስቦ የሚያለቅስ ሰው ጭኗ እየተላላጠ እግሯ እየነፈረቀ ግብጽ የተሰደደችዋን ንግስት የህይወት እንጀራ በጀርባዋ አዝላ እንጀራ ያጣችው በሰው በር ላይ ቆማ አንኳኩታ እህል ያጣችው ውሃ የተነፈገችዋን ንግስት መብራንን አስቤ ያለመልቀሴ የሚያስለቅሰን የሽሮና የበርበሬ ጉዳይ ዛሬ የኑሮ አለመስተካከል የቤት ኪራዩ የሌላው ዛሬ ደምን ባም ያስለቅሰን። ወዳጅ ሲከዳን የወደደ ሲጠላን ያፈቀረ ሲከዳን የሳመ ሲነክሰን ይሄው ደምን ባ ያስለቅሰናል። መቼ ነው ነገረ መስቀሉን አስበን የምናለቅሰው ይሆን? አያችሁ እንዴት አይነት መታደል ሆነ። አንድ ልጅ መጣች። አንተ አለችው ጸጉርን እንዲያርገ የከተማው ሳይብስ ደግሞ ገዳም ድረስ ምትመጣ ደፋር ጸጉርን ይወልሳል ጭልህ ሂድና ቁረጥና አለችው። አያችሁ ያ ቤት እኮ ባለቤት አለው የለው? የዚህ ቤት ራስ ማን ነው ንገሩኛ? ክርስቶስ ሁላችንንም ተቀብሎ ነው ያስገባን። ልብ አድርጎ ምን ብሎን ንገሩኛ? ተቀብሎ ምህረት አድርጎልን ያስገባን። እኛም ስንመጣ በጽድቃችን ሳይሆን ምህረት ፈልገን የመጣ ነው። ማን እንዲምረን ማን ይቅር እንዲለን። ከዛ ዝም አለ። እኔ ዝምታው ገረመኝ። አልመለሰላትም። ብዙ ተናገረችው፣ ብዙ ሰደበችው፣ ብዙ ተቸችው፣ በጣም ብዙ ነገር እስክትጨርስ ድረስ ዝም አላት። ከዛ አንድ አባት ነገር ነው ደግሞ መጣና ምንድነው የምትጨቃጨቁት ብሎ ይጠይቃቸዋል። እንደዚህ የሆነ አያዩትም? የደፋር ገዳም መጥቶ እንደዚህ ደግሞ ጸጉሩን እንደዚህ አድርጎ ብለው ሲሉ እሳቸውም ደግሞ ፈራጅ ሆኑና ከልጁ ጋር ተጨምረው ልጁን ይወቅሱታል። እሳቸውንም ዝም ብሎ ሰማ። ሁለቱም ተናግረው ሲጨርሱ እንዲህ አላቸው። አባዬ አለ። አቤት ትህትና! ዱርዬን እኮ ምንለው እኛ ብናገኝ። አባዬ አለ ይሄንን ጸጉሬን መቀስም ምላጭም ካመጣችሁልኝ 3 ደቂቃ አይፈጅብኝም፣ እመኑኝ፣ ቆርጬ ጥለዋለሁ። ግን በ3 ደቂቃና በ5 ደቂቃ መቁረጥ ያልቻልኩትን ኃጢአት ይዣለሁ። የቱ ይቅደምልኝ አላቸው። የቱ ይቅደም? ጸጉራችን የቱ ይቅደም? መቁረጥ ያልቻልነው ነገር አለ ወንድሜ። ይሄው ቆርጠ መምጣት ያቃትከው ነገር አለ እኮ የተያዝክበት። ከዛሬ ይወጣለው እያልክ እየተሳልክ እየጸለክ ይሄው እየጀመርክ ጸበል እየጀመርክ ገዳምም እየሄድክ ያልወጣው ነገር ከዋለ የደከምንበት ነገር አለ። ከእግዚአብሔር የለየን እኮ ክፉ ልማድ እኮ ይኖርብናል። በኃጢአት እኮ ስርዓት ውስጥ እኮ ነው ያለን። በበደል ስርዓት ውስጥ ነው ያለነው። የቱ ይቅደም? አይናችሁን ከሰው ላይ አንሱ። ኃጢአትን ለመሸፈን በሰው ላይ ጣት መቀሰር ኃጢአትን ቢያከብድ እንጂ ኃጢአትን አያቀለውም። ክርስትና ለኃጢአት ሞቶ ለጽድቅ መኖር ነው። እውነትን መስክሮ ለእውነት መሞት ነው። ከቤተልሔም የጀመርነውን ክርስትና ቀራንዮ ሳናደርሰው አሁንም አይናችን ሰው ላይ ነው ያለው፣ ጣታችን ሰው ላይ ነው ያለው። የፈሪሳውያን አንዱ ስርዓት ሲያከብሩ ልባዊ ቅንነት ይረሱ ናቸው። እግዚአብሔርን በመንደራቸው ልክ አጥበው የሚያዩ ናቸው። ቀናይነታቸው ለማስተማር ሳይሆን ለመካሰስ አርቲክል ነው። ወንጀለኛ መቅጫ ነው የሚያወሩት። ወንጀለኛ መቅጫ አንድ ነገር ሲወራ ለዚህ ወንጀል ይሄ ነው ቅጣቱ እያሉ ይናገራሉ። ቤተ ክርስቲያን በሉ ከኔ ጋር እንደው ባዛኝቷ ቤተ ክርስቲያን በሉ ሐኪም ቤት ናት፣ ፍርድ ቤት አይደለችም እንዴ። አሁን እግዚአብሔር ገልጦ ቢያሰጣን ኃጢአታችንን ቢገልጥብን ነውራችንን ጨለማ ላይ የበደለውን ቢያወጣብን አይፈረድብንም ወገኖች? ስንት ወንጀል የለብንም? ቤተ ክርስቲያን ሐኪም ቤት ናት፣ ምህረት የምናገኝባት። ለዚህ እኮ ነው እግዚአብሔር መሐሪ ነው ስንል እኮ እንዲሁ አይደለም፣ በተራ ምህረት አይደለም። እየሰማችሁ ነው። አንዳንድ ቀን በሀገር ራሱ ብዙ ዘመናቸውን የታሰሩ እስረኞች በምህረት ይለቀቃሉ፣ ግን ከታሰሩ በኋላ ነው። እኛ ታስረ መተን ግን አማኑኤል አስሮ አይደለም የሚያቆየን። ምን አድርጎ ነው የሚልከን? ፈቶ በሉ እንጂ ባለ ብዙ ምህረት ነው። ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ ማን ነው? እንዳንተ ያለ ይቅር ባይ ማን ነው የተባለ እግዚአብሔር። እና በብርሃን ጻድቃን ናቸው። ጻድቅ ነው የሚሉት ትህትናቸው ከባድ ነው።
ግን ትህትና የአንገት መሰበር አይደለም፣ የልብ መሰበር ነው። ልባቸው ያልተሰበረላቸው አንገታቸውን ሰብረው ያያሉ፣ ይታያሉ። በብርሃን ጽድቅ ሲሰሩ፣ መልካም ሲያደርጉ፣ ሲታዘዙ፣ ማህበረሰቡ ሲያሞገሳቸው ይታያሉ። ጨለማ ላይ ግን ሌላ የወንብድና ስራ ነው የሚሰሩት። የሰው ሙገሳ ይፈልጋሉ፣ የመበለቶችን ቦርሳ ያመነምናሉ። ጥቂት እውቀትን ከስድብ ጋር የያዙ ናቸው። የሰማይን ዋጋ ረስተው በምድር ገንዘብ የሚመኩ ናቸው። ስለዚህ ኢየሱስ ክርስቶስ ደቀ መዛሙርቱ ወደ ከተማ ሲሄዱ ምስጢሯን ሰው እንዳይሰማ፣ ገመናዋን ሌሎች እንዳያዳምጡ፣ የብቻዋ የሆነ ችግር የነበረባት ሴት ነበረች። ኑሮ ያልተስተካከለላት ሴት፣ ትዳር ያልሰመረላት ሴት፣ እያገባች የሚሞቱባት የምትፈታ ሴት ነበረች። ትዳሯን ሊያስተካክልላት፣ ቤቷን ሊባርክላት፣ በአይሁድና በሳምራውያን መካከል የነበረውን ምክንያት የለሽ ጥላቻ አፍርጾ አንድ ሊያደርጋቸው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ አለበት። ያዕቆብ ለልጁ ለዮሴፍ ባስቆፈረው የውሃ ጉድጓድ ምንጭ ዘንድ፣ የውሃው ጉድጓድ ምንጩ ደግሞ ሲካር ይባላል። ማን ይባላል? በዛች ውሃ 6 ሰዓት ነው፣ ቀትር ነው። ውሃ ልትቀዳ እንስራዋን በጀርባ ይዛ አንድ ሴት መጣች ይላል። ኢየሱስ ክርስቶስ ደግሞ ወደዛ ወደ ውሃው ምንጭ ክርስቶስ ጠጋ አለና ከጀርባዋ ቆመ። ለምንድን ነው በ6 ሰዓት ውሃ ልትቀዳ የሄደችው ከተባለ በሰማርያ ከተማ የሚኖሩ ሴቶችን ፈርታ ነው። ለምን? ከምላሳቸው የሚወጣው ቃል ቅስሟን የሰበረ ሴት ናት። ማህበረሰቡ ያገለላት ሴት ናት፣ በትዳሯ በኑሯ ምክንያት። ስለዚህ እቺ ሴት የሰማርያ ሴቶች ለባሎቻቸው ውሃ በሚያጠጡበት ሰዓት እሷ ግን ውሃ ልቀዳ ትሄዳለች። 6 ሰዓት በሰማርያ ከተማ ውሃ አይቀዳም። እቺ ሴት ብቻ ናት ውሃ ልቀዳ የምትወጣው። ሴቱ ወደ ቤት ሲገባላት እሷ ትወጣለች። አያችሁ፣ ቅድም የነገርኳችሁ ነው። ሰው ምላስ ፈርቶ ሰዎች ወደ ቤት ሲገቡላቸው ጠብቆ እስቲ ይውልኝ አለች የለም ብሎ የሚወጣ ሰው አለ። እንዲህ አይነት ሴት ናት። እንደነገርኳችሁ ከተማው በረሃ ነው፣ በጣም ሞቃት ነው። በ6 ሰዓት ውሃውን ቢቀዱት ውሃው ይሞቃል። ምን ይላል? ይሞቃል። እነሱ ደግሞ በሰማርያ ያሉ ሴቶች ሌሊት ነው፣ ፀሐይ ሳይወጣ ነው ሌሊት ወጥተው ውሃውን የሚቀዱት። ሌሊት የቀዱትን ውሃ ደግሞ በእንስራ ይጨምሩና በጋን ውስጥ ቀብረው ያንን ውሃ ምን ያደርጋሉ? ለባሎቻቸው ከእርሻም ይሁን ከሌላም ቦታ ከድካማቸው ሲመጡ ቀዝቃዛ ውሃ ያጠጧቸዋል ለባሎቻቸው። ይቺ ያልታደለች ሴት ለባሏ ፍል ውሃ ነው የምትቀዳው፣ የሞቀ ውሃ ነው የምታመጣው። እና ክርስቶስ ያችን ሴት አየና ወደዛ መጣ። ዛሬስ በክርስቶስ አይኖች ውስጥ አንታይም? እኛ አላየንም መስሏችሁ ነው? ነገሮቻችን ስለዘገዩ፣ ጥያቄያችን በሳቱ ስላልተመለሰ ያላየን መስሏችሁ ነው? ወደ ጸሎታችን እግዚአብሔር ያልተመለከተ ዘንበል ያላለ መስሏችሁ ነው ወገኖቼ? እና ክርስቶስ መጣና ከእንስራው ጀርባ ቆመ። ከዛ ምን አላት? አንቺ ሴት ውሃ አጠጭኝ አላት። ምን አጠጭኝ? እንደው የተጠማው ማን ይመስላችኋል? እሱ ወይንስ እሷ? ንገሩኛ። ወዲያውኑ ይሄን ቃል ሲናገር ቀና ብላ ነው ያየችው። ትንጠራራለች። አንድ መቅጃ ይዛለች። አንድ መቅጃ ውሃ እንኳን ወደ እንስራዋ ውስጥ አልጨመረችም። እንስራዋ ባዶ ነው። በመቅጃውም ውሃ አልያዘችም። ውሃው ርቆባታል። ያ ባዶ ማድጋ ባዶ ትዳሯ ነው። ዛሬም በረከት አልባ ጎጆች፣ ትዳራችሁ ውስጥ የጎደለ ነገር አለ፣ ያልሞላ ነገር፣ በጥረታችን ያላስተካከልነው ነገር አለ። ከዛ በኋላ ቀና ብላ ስታየው የአይሁድን ልብስ ለብሷል። የምን አይሁድን? እሷ ምንድነች? ስለዚህ በባህል አይተሳሰሩም። አይሁዳዊ የነካውን ወይም ደግሞ ከሳምራዊ እጅ ተቀብሎ አይሁዳዊ በልቶም ጠጥቶም አያውቅም። ይሄ ደግሞ እንግዳ ነገር ሆነባት። እንዲህ አለችው፣ አንተ አይሁዳዊ እንደሆንክ አያለሁ፣ እኔ ደግሞ ሳምራዊ ከመሆን ሴት ውሃ እንዴት ትጠይቃለህ? በባህል አንተሳሰርም አለችው። አያችሁ ዘረኝነት። እኔ ምንድነኝ አለችው። ዛሬ በባዶ ፉከራ እየፎከርን ነው አይደል? ዛሬ የገሌ ልጅ ነኝ ብለን ከምንፎክር የገሌን ስራ ብንሰራስ? በጎ አድርጎ ያለፈ ቤተሰብ ካላችሁ ያንን ሰውዬ በጎነት መቀጠል ነው አይደል? ሰው ማለት እኮ ያቆመውን መልካም ነገር ሲቀጥል ነው አይደል እንዴ? የጀመረውን ጽድቅ ከዳር ሲያደርስ ነው። በአባቶቹ ብቻ የሚመካ አይደለም። ለምን ለትምክህትማ ይኸው ፈሪሳውያንም እኮ ምንድነው ያሉት? እኛ እኮ የአብርሃም ዘር ነን ይላሉ። የማዘር የአብርሃም ዘር። በር ዘግቶ የሚበላ የአብርሃም ዘር የለም። እና ምንድነው ያላቸው ክርስቶስ? አንተ ሙሰ ትገብሩ ግብረ አቡክሙ አላቸው። እናንተ የአባታችሁ የዲያብሎስን ስራ ትሰራላችሁ። የአብርሃምን ዘራ የአብርሃምን ልጆች ብትሆኑ የአብርሃምን ስራ በሰራችሁ አላቸው። እና አይሁዳዊ ነህ፣ እኔ ደግሞ ሳምራዊ እንዴት ይሆናል? ያዕቆብ
ልጆቹ ከብቶቹ ከዚህ ውሃ ጠጥተዋል። አያችሁ? አዎ ያዕቆብም ከዚህ ውሃ ጠጥቶ ሞቷል፣ አልፏል። ልጆቹም ከብቶቹም እንደዛው። እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም አላት። እኔ ከምሰጠው ምን የሚል ለዘላለም ምን አይልም አይጠማም። እንግዲያውስ አንተ ይሄንን ውሃ ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለችው። ከምን ትበልጣለህ አለችው? የያዕቆብ አምላክ መሆኑን እኮ አላወቀችም። እና ያዕቆብም አልፈዋል። እኔ ከምሰጠው የሚጠጣ ለዘላለም ምን አይልም በውስጡም ለዘላለም የሚፈልቅ የሕይወት ምንጭ ውሃ ይሆንለታል ሲላት፣ እንግዲያውስ አንተ ነቢይ እንደሆንክ አውቃለሁ፣ አያለሁ። አባቶቻችን ይመጣል፣ ይወርዳል፣ ይወለዳል ብለው የነገሩን አንተ ነህ፣ ክርስቶስ ነህ የሚል ጥያቄ ያቀረበች ነቢይ ነህ ያለችው የቤቷን ገመና ገልጦ ስለነገራት ነው። ዛሬ ከሐዋርያነት በላይ ነቢይነት ይወደዳል። እውነት ሐሰት ንገሩኛ። ሰው የሚያውቀው ችግሩን ሄዶ መስማት ይፈልጋል። የሚያውቀው ችግሩን የሰማችሁ ነው። ነቢያትን እያሰሰ ከዛ በኋላ የወገብ ቁጥሩን፣ የጫማ ቁጥሩን፣ የስልክ ቁጥሩን፣ የራሱን ስም እስከና አያቱ ሰምቶ ይመለሳል። ጌታ ተናገረኝ ይላቸዋል። ከዛ የሰማችሁ ነው። እስኪ አያቱ የራሱን ስም ሰምቶ ይመለስና ጌታ ምን አለ ተናገረኝ ይላል። ከዛ ገንዘብ ሰጥቶ እኮ ነው ለዛው የሚመጣው። መባ አምጣ ይባልና ለእግዚአብሔር ቤት ተብሎ ሰጥቶ ይመለሳል። እኛ ግን እስከ አያታችን ሰምተን የምንመጣው ስም አይደለም፣ የተሻለ ስም አለ። የሰማችሁ ነው። ያነሳን ስም አለ፣ ከውድቀታችን ያነሳን፣ ሰው ያረገን፣ የጠገነን፣ ታሪካችን የለወጠልን፣ ከዘላለም ሞት ያስመለጠን ይሄንን ስም ነው ሰምተን ምን የዳንበትን ታሪክ ነው ሰምተን ምን ሄደው እና እንግዲያውስ እንዳልጠማ የሕይወት ውሃ ስጠኝ። ውሃ እያልኩኝ በ6 ሰዓት በቀትር ክንብርቤን በራሴ ደፍቼ አንድ የሰማርያ ሴት አየችኝ አላየችኝ፣ አገኘችኝ አላገኘችኝ እያልኩ እስከ መቼ ተሳቅቄ እመጣለሁ? ጌታ ሆይ አንድ ጊዜ ይህንን ውሃ ስጠኝ፣ የማያስጠማውን ውሃ እፈልጋለሁ፣ ውሃ ለመቅዳት መንከራተት ይቅርብኝ ስጠኝ አለችው። እንግዲያውስ ይህንን ውሃ ከፈለግሽ ብቻሽን አይደለም ባልሽን ጠርተሽ ነይ አላት። ምንሽን ጠርተሽ? ቢሮ ስትሄዱ ቀለበታችሁ የምትደብቁ ካላችሁ ተጠንቀቁ። ምንሽን ጠርተሽ አላት? ነገሩኛ ባልሽን። ብእሲ ወብእሲት አሐዱ አካል እሙንቱ፣ አንድ ናችሁ እናንተ። ባል ብቻውን ግብዣ ቦታ ሄደ ማንን ይዞ ነው የሚሄደው? ሰርግ ሲጠራ ከማን ጋር ተብሎ ይጠራል? ስንት ስለሆኑ ንገሩኝ እንጂ። ይኸው ባልና ሚስት ሰርግ ቢጠሩ 2 ሰው ጠራው ነው የሚለው? 1 ሰው ጠራው ነው የሚለው? ንገሩኝ እንጂ። 1 ሰው። ስለዚህ ማንን ጠርተሽ ነው ያላት? ማን? በቃ ያንን እኮ ትዳር ሊባርክላት ነው። በሱ የተነሳ የጾታ ግንብ ነበረ ከማህበረሰቡ የተለየችበት። ከዘረኝነት ግንብ ቀጥሎ የጾታ ግንብ ፈርሶላ ከማህበረሰቡ ጋር ሊቀላቀላት ነው። የጾታ መብት ተሟጋቾች ሳይኖሩ ስለ ጾታ የተከራከረ ይሄ ነው። ይሄ ጌታ ነው የምታመልከው፣ መድኃኔ ዓለም ነው የጾታን ግንብ ያፈረሰው። ከዛ በኋላ ምን አደረገ? ጌታ ሆይ ባል የለኝም አለች። ምን የለኝም? እህቶቻችን አደራችሁን ባል ኖሯችሁ ባል የለኝም እንዳትሉ እሺ። ወንድሞቼ ሚስት ኖሯችሁ እኔ እኮ ሚስት የለኝም እንዳትሉ አደራችሁ። እኔ እኮ ባል የለኝም። ጌታ ምን አለ? ባል የለኝም በማለትሽ መልካም ተናገርሽ፣ እውነትሽን ብለሻል። አንዱ አዳም ለአንዱ ለአንዷ ምንድነው የተሰጠው? ለአንዷ ሔዋን የላይፍ ቴስት እያልክ ከዚህም እየቀራረምክ እንዳትሞት። አንድ ለአንድ ነው። አንዱ አዳም ለስንት ነው የተፈጠረው? ንገሩኝ እንጂ። የአዳም ጎን የተወሰደችው ያቺ አንዲቷ አጥንት የምትሞላለት ማሰት መጣ ነው። ንገሩኝ እንጂ። አጥንትሽ ከምኔ ነው አለ? ስጋሽ ከምኔ ነው አለ? ስለዚህ 2 አጥንት ነው እንዴ? ስንት አጥንት ወስዶ ነው የሰራው? ከአዳም ጎን አንዲት አጥንት ወስዶ አይደለ? ያቺ ደግሞ ጉድለትን የምትሞላለ አንዲቷ ናት። ሰማችሁኝ አይደል? እሷ ጋር ያላገኘውን ሌላ ሰው ጋር ብትፈልገው ሞት ነው የምታገኘው። የኃጢአት ውጤቱ ሞት ነው። ይሰማችሁኝ አይደል? ራሳችሁን ጠብቁ። መቅደስ ሰውነታችሁን አታርክሱ። በዝሙት እንዳትወድቁ እግዚአብሔር ይጠብቀን። እና ባል የለኝም በማለት መልካም ተነገር። ቀድሞ 5 ባሎች ነበሩሽ አለና ሚስጥሯን ነገራት። ግን ማን እንዳይሰማ አድርጎ? ደቀ መዛሙርቱ እንዳይሰሙ።
የብቻዋ ነው፣ በአደባባይ አይደለም፣ ለብቻዋ ነው ያገኛት። ስንት ባሎች አሏት? 5። አሁንስ በቤት ያለው ባልሽ አይደለምን አላት። ስንት ነው ሰዓቱ? ስንት ሰዓት ነው? 5 ባሎች ቀድሞ ነበሩሽ ካለ በቤት ያለው ስንተኛው ነው? ሰዓት ቀጥሮ መጣ ክርስቶስ። በቃ ሊል ነገሯን ሊያስተካክል መጣ ክርስቶስ። የፈረሰውን ነገር ሊጠግንላት መጣ። ያዘመመው ጎጆዋ ሊጠግንላት መጣ ክርስቶስ። ከዛስ እንስራዋ ባዶ ነው፣ አንድ መቅጃ እንኳን እሷም እኮ ብለዋለች፣ መቅጃ እንኳን የለም ጉድጓዱ ጥልቅ ነው ብለው ነበር። አያችሁ ምክንያት ስትፈጥር ውሃ ላለመጠጣት። አሁን ሚስጥሯን ሲነግራት ያደረገችውን የሰራችውን ሁሉ ዘርዝሮ ሲነግራት እንስራዋን በጌታ እግር ስር ሰብራ ወዴት ሄደች? ንገሩኝ እንጂ። አቤት ወደ መንደር ውስጥ። አሁን በመንደር ያሉትን ሴቶች እኮ ተፈራ ነበር አይደል? አንዱንም ማግኘት አትፈልግም፣ ተደብቃ ነው የምትወጣው። ዛሬ ግን ክርስቶስን ስታገኝ ፍርሃቷ ሁሉ ተወገደላትና ከተማ ያሉትን ሴቶች ሁሉ ምን አለች? እናንተ በቤት የገባችሁ፣ እናንተ በር የዘጋችሁ የሰማርያ ሴቶች ውጡና ስሙኝ፣ ሚስጥሬን ሁሉ ዘርዝሮ የነገረኝን ኑና ውጡና አዩት፣ እኔ ያገኘሁትን እናንተም አግኙ አሉ። ምንድን ነው ዛሬ ያገኘው? እዛ ብርድ እየጠጣ ከ11 ሰዓት ጀምሮ እዛ ጊዮርጊስ ስትል እኔ ያገኘሁትን ናና አገኘው በሉት። እሺ ምንድን ነው ያገኘሽው ይሏቸዋል አይደል? ምንድን ነው ያገኘሽው? አይ ያልታደለ ሰው ቀን ስራ ይውልና ማታ የሚደለቅበት ቤት ሌሊቱ ሁሉ አናቱ ላይ ይነጋበታል። አንዳንዱ ሰው ሲጠጣ ሲዘፍን፣ ከዛ ጠዋት ተነስቶ ስራ መሄድ አቅቶት ራሱን በጨርቃ ልክ እንደ ጀብዱንም ግን ያወራላችሁ ነጋ እኮ ይላቸዋል። ምን ይነጋል እየጨለመበት? ክርስቶስ የሌለበት ህይወት ነጋ ያስብላል። እና እንዲህ ካለ ቦታ እግዚአብሔር ይጠብቀን። ከዛ በጣም የሚገርም ነው። እንስራዋን ሰብራ ሄደች። አንተ ሰብረ መውጣት ያቃተክ ነገር አለ። አንቺ ሰብረሽ መውጣት ያልቻልሽው ነገር አለ። በጌታ ፊት ኃጢአታችንን ካመንን በኋላ መስበር የሚገባንን ነገር መስበር አለብን። ይቺ ሴት ኃጢአቷን በክርስቶስ ፊት አመነች። ቀጥሎስ መሰበር ያለበት ባዶ ማድጋ ተሰበረ። ትዳሯ ነው ያልተባረከችበት፣ ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ህይወት፣ ያ ነው የተሰበረው። ከዚህ በኋላስ ሙላቷን አግኝተዋለች። ከዚህ በኋላ የቤቷን ድምቀት አግኝተዋለች፣ ሰላሟን አግኝተዋለች፣ በረከቷን አግኝተዋለች። እሱን ይዛ እንደ አዲስ ትቆማለች። እሱን ይዛ ህይወቷ ይስተካከላል። እሱን ይዛ አዲስ ምዕራፍ ይከፈታል። ልጅ ትወልድበታለች። እሱን ይዛ በባሏ ትከበርበታለች። ሀገር ሁሉ እንዳላማት አሁን ደግሞ የተከበረ ትዳር ይኖራታል። ማ ስለመጣ፣ ማ ስላስተካከልላት፣ ማን ያንን አጥሮች ስላፈረሰላት። ከዛ በኋላ ኑ አለች። በቀን አንድ የሰማርያ ሴት አግኝታ የማታውቀው መላ የሰማርያን ሴቶች በኋላዋ እያስከተለች ወደ ክርስቶስ አመጣች። እናንተ ስትለወጡ ነው ሌሎችን አምጥታችሁ ወደ መቅደሱ ማምጣት የምትችሉት። የእናንተ መመላለስ ለውጥ ካላመጣ፣ ሌሎች በእናንተ ህይወት ላይ ለውጥ ካላዩ እንዴት ሊመጡ ይችላሉ? ወገኖች እኛ እየሰበክን በቃል ብቻ የምናወራችሁ በህይወት ማንኖር ከሆነ ማንን እንሰብካለን? ወገኖች እናንተ እየተሰበካችሁ እስቲ ወደ ምስጢራት ተሳትፎ ድረሱ፣ እስቲ ቅዱስ ቁርባን ተቀበሉ። እናንተ በእናንተ ህይወት ጓደኞቻችሁ መቅናት ይጀምራሉ። እስቲ አንተ በመንፈሳዊ ህይወት ለውጥ አምጣና አሳይ። እስቲ በዚህ ዓመት የኢየሱስ ክርስቶስን ስጋውና ደሙን እቀበላለሁ። ያ ሰብሬ መውጣት ያቃተሽ ሱስ ሊሆን ይችላል። ሰብረ መውጣት ያቃተ ጫቱን ሊሆን ይችላል። ሰብረ መውጣት ያቃተሽ ሲጋራውን ሊሆን ይችላል። መጠጡን ሊሆን ይችላል። እነዚህ ሁሉ ከክርስቶስ አይበልጡም። ከሱ ፍቅር ይበልጣል። ሰብረ እንድንወጣ አማኑኤል ይርዳን። ያሳሳባትን ኑሯን ረሳችውን፣ ስሯን ጣለች። ባዶ ማድጋ ምን ያደርጋል? ሰበረችው። ያልፈለገችውን ኃጢአት አይደለም ያመነችው፣ ስትዋሽ የነበረችውን አሁን ግን አመነች። ምን ይላል መጽሐፍ? ኃጢአቱን የሚሰውር አይለማም ይላል። ምኑን የሚሰውር? አቤት። እና በማንነቷ ማፈር አቆመችና የክርስቶስን ማንነት መተረክ ጀመረች። በቀን አንድ ሴት የማታገኝ ሴት የሰማርያን ሴቶች ሙሉ በኋላ ወደ ክርስቶስ አመጣች። ስለዚህ የእግዚአብሔር ልጆች ወደ ሰማርያ የገባው ክርስቶስ የዘረኝነትን ግንብ ሊያፈርስ ነው። የጥላቻን ግንብ ሊያፈርስ ነው። የጾታን ግንብ፣ የመልክዓ ምድርን፣ የነዚህን ሁሉ ግንቦች ክርስቶስ ሊያፈርስ ገብቶም ደግሞ እንዳፈረሰ ወደ እኛም ሀገር ወደ ኢትዮጵያም ገብቶ የጥላቻን ግንብ ያፍርስልን። ወደ ሀገራችን መጥቶ የልዩነትን አጥር ያፍርስልን። እንደ ቀድሟችን አንድ እንዲያደርገን ሥላሴ በቸርነቱ ይርዳል። የዚችን ሴት ህይወት እንደቀየረ የሁላችንም ህይወት እግዚአብሔር በቃሉ ይለውጥልን፣ ይቀይርልን። ወደ ቤታችሁ ስትገቡ መራራ የሆነባችሁን ነገር ሁሉ አማኑኤል ያጣፍጥላችሁ።
ማምላክ ወላዲተ አምላክ ነገሮቻችሁን ሁሉ ታጣፍጥላችሁ። ያልተለወጠ ማንነት ይዘን ወደ ክርስቶስ ብንመጣ እንኳን ቃሉን በመስማት እንለወጣለንና በነገር ሁሉ በርቱ። ከቤተ መቅደስ አትራቁ። ጫማችሁ ከወለቀ ብዙ ጊዜ የሆናችሁ ሰዎች ቤተ መቅደስ ገብታችሁ ማስቀደስ ካቆማችሁ ረጅም ዓመት ይሆናችሁ። ግድ የላችሁም። እንደው ፕሮግራም አድርጉና ጨክናችሁ ሌሊት እየገባችሁ ዕጣኑ ይሽተታችሁ። መዓዛችሁን የዕጣኑ መዓዛ ብዙ የኃጢአት ሽታዎችን ይለውጥልናል። ወደ ቅዱሳን ቅረቡ። አያችሁ ዛሬ በቅዱሳኑ ስም በታነጸ ቤተ ክርስቲያን ስንቀርብ በመዓዛሁ ለክርስቶስ ዘመሉ አልባቢሆሙ ለመሃይምናን በክርስቶስ መዓዛ የምእመናን ልብ ለውጠዋልና ቅዱሳን እነ አቡነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ እና አቡነ ሀብተ ማርያም እና አባ ሳሙኤል ዘደብረ ወገግ እና አባ ሳሙኤል ዘዋልድባ ኧረ ስንቱን ቅዱሳን እንጠራለን። መዓዛችንን ለውጠውልናልና የኔንም የናንተንም መዓዛ የቅድስት አርሴማ አምላክ ክርስቶስ ይለውጥልን። የድንግል ማርያም ልጅ ኢየሱስ ክርስቶስ መዓዛችንን ይለውጥልን። ያስተማረን የመከረን የገሰጸ ልዑለ ባሕርይ አምላካችን እግዚአብሔር ስለ በጎነቱ እግዚአብሔር ስሙ የከበረ ይሁን። አምነው ነበሩ ካዱ፣ ቆርበው ነበሩ አፈረሱ ከመባል ይጠብቀን። ካገኙ ማጣት ከገቡ መውጣት የሌለባትን ተስፋ የምናደርጋትን መንግስቱን ያውርሰን።